በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመነ ትንሣኤ ወይም በዓለ ሃምሳ ስድስተኛ ሳምንት ዕለተ ሰንበት በቅዳሴ ጊዜ የሚነበቡ ምንባባት፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ። በቅዳሴ ጊዜ የሚነበቡ ምንባባት ሰራይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 1 እስከ 15፣ ንፍቅ ዲያቆን የሚያነበው አንደኛ ጴጥሮስ ምዕራፍ 4 ቁጥር 4 እስከ 12፣ ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 23 ቁጥር 15 እስከ 22። በቅዳሴ ጊዜ የሚነበበው ወንጌል ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 24 ቁጥር 15 እስከ መጨረሻው። የሚቀደሰው ቅዳሴ ዘዲዮስቆሮስ። በቅዳሴ ጊዜ የሚሰበክ ምስባክ መዝሙር 106 ቁጥር 16 እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐጺን ወተወክፎም እንፍኖተ ጌጋዮም። በአማርኛ የናሱን ደጆች ሰብረዋልና የብረቱንም መወርወሪያ ቆርጧልና ስለ አመጻቸው ሰነፉ ስለ ኃጢአታቸው ተቸገሩ ይላል። መነሻ ዜማ አንድ ብቻ ነው። አጥመቀ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐጺን ወተወክፎሙ እንፍኖተ ጌጋዮሙ። ሁለተኛ ድርብ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐጺን ወተወክፎሙ እንፍኖተ ጌጋዮሙ።